የእግዚአብሔር አምላካችን ስም የተባረከ ይሁን። በጌታ ስም ሰላም እላችኋለሁኝ። ዛሬም እንግዲህ እግዚአብሔር ረድቶንና አግዞን በሌላ ኮርስ እንድንገናኝ ሆኗልና እጅግ አድርጌ ጌታን ባርከዋለሁ። ይሄን እድል ደግሞ ዳግም ስለሰጠን ዛሬ ከኔ ጋር የምንጀምረው የኮርሳችን ርዕስ የቤተክርስቲያን ተከላና እድገት በሚል የአዲስ ኪዳን መጽሐፍ የቀደምት አገልጋዮቻችን ዋናው የአገልግሎት የህይወት ሞዴል ከሆኑ ከኢየሱስ አንስተን እስከ አዲስ ኪዳን ከምናገኛቸው ታላላቅ ሐዋርያቶች እንደነ ጳውሎስ ጴጥሮስ ጋር የሩጫቸው የአገልግሎታቸው እምብርት የሆነውን ወይ ዋናው ጉዳይ የሆነውን የሰማይም ትልቅ ጥያቄና የደስታው ማረፊያ የሆነውን የቤተክርስቲያን እድገትን እንዲሁም ደግሞ እድገቷን አብረን እናያለን። በጣም እግዚአብሔር እንደሚረዳን በብዙ እንደሚያስተምረን ሁላችሁም ባትሆኑ ምናልባት አንዳንዶቻችሁ ይህንን የመትከልም የማሳደግም ስራ በሙላት እንደምትሰሩት አምናለሁ። አንዳንዶች ያልኩበት ምክንያት ቤተክርስቲያንን በዚህ አሁን በመናወራው ልክ መትከልም ሆነ ማሳደግ ጥሪም ስለሚፈልግ ሸክም ስለሚፈልግ መስዋዕትነትንም ደግሞ ፈላጊ ስለሆነ ሜቢ ለሁላችን ላይሆን ይችላል። ስለዚህ ከምንማረው በመቶና በ50 ከምንቆጠር ሰዎች መካከል የተወሰናችሁት እንኳን ይሄንን ራዕይ ይዛችሁ መውጣት ከቻላችሁ ቤተክርስቲያን የመትከል የማሳደግ የማስፋፋት ስራን በገጠርም በከተማም አግሬሲቭሊ በብዙ መሰጠት ማድረግ ከቻላችሁ ያለኔ ትልቅ ስኬቴ ነው የሚሆነው። ኮርሱንም ስንወስም ደግሞ እንደ ዓላማ አድርገን ከምንይዛቸው ነገሮች መካከል ይሄ አሁን ያልኩት ነገር ነው። የመትከልን የማሳደጉ ስራ ከእውቀት በዘለለ ወደ ተግባራዊነት ይለወጥ ዘንድ ጸሎቴም ነው ሸክሜም ነው። እንደተናገርኩት እንደ ርዕሱ የኮርሳችን ባህሪ ወይ ደግሞ የኮርሳችን ማጠንጠኛ አንድም ቤተክርስቲያን እንዴት ነው ልንተክል የምንችለው ከእግዚአብሔር ቃል አንፃር ስፔሻሊ ረጅም ጊዜ የሐዋርያትን ሥራ መጽሐፍ ከቤተክርስቲያን ተከላ አንፃር እንዴት ቤተክርስቲያን ልንተክል እንችላለን የሚለውን መርሆቹን አብረን የምናይ ይሆናል። ስለዚህ አንደኛው የኮርሱ ክንፍ የቤተክርስቲያን ተከላ ቸርች ፕላንቴሽን ይሆናል። እዛ ውስጥ እንዴት ነው ቤተክርስቲያንን የምንተክለው፣ ቤተክርስቲያን በመትከል ሂደት ውስጥ የመንፈስ ቅዱስ ድርሻ፣ የአገልጋዩ ድርሻ፣ በቤተክርስቲያን ተከላ ወቅት ላይ የሚያጋጥሙ ተግዳሮቶችና መፍትሄዎች እንዲሁም አንድ ቤተክርስቲያን የሚተክል ሰው ሊላበሳቸው የሚገቡ መንፈሳዊ እና አመራራዊ ክህሎቶችን እነዚህን ሁሉ አብረን የምናይበት ይሆናል። ስለዚህ ቢያንስ በቤተክርስቲያን ተከላ ስር 4 የሚያክሉ ዋና ሐሳቦች አሁን በፍጥነት የሄድኩባቸውን የምናይ ይሆናል። እንደው ባጭሩ ስለ ኮርሳችን መግለጫ ዲስክሪፕሽን ለመስጠት ያክል ነው እንደዚህ የማወራው። የኮርሳችን ሁለተኛው ክንፍ ወይ ደግሞ ዊንግ የሚሆነው ደግሞ ቤተክርስቲያን ማሳደግ ነው። መትከል ባለበት ቦታ ላይ ማሳደግ አለ። እሱም ኤክስፔክት ይደረጋል። ልክ አንድ ልጅን አንዲት ሴት ወለደች ማለት መውለዷ ጅማሩ እንጂ ግቡ መጨረሻው አይደለም። የተወለደው ልጅ እንዲያድግ ይጠበቅበታል። በውስጡ ባለው አካላዊ፣ ስሜታዊ፣ መንፈሳዊ፣ አይምሮአዊ በሁሉም 5 እና 4 በሚደርሱ የህይወቱ አቅጣጫዎች እድገት ይጠበቅበታል። የቤተክርስቲያን መተከልም ልክ እንደዛው ወንጌልን በመስማት ወደ እግዚአብሔር መንግስት የመጡ ሰዎች በተወለዱበት በእግዚአብሔር ቃል መመገብ እያደጉ እንዲሄዱ ክርስቶስን ወደ መምሰል ህይወት ወደ እውነተኛ ደቀ መዝሙርነት ወደ እውነተኛ አገልጋይነት እና ፍሬያማ ህይወት እንዲመጡ ማድረግ ያስፈልጋል። ስለዚህ ኮርሳችን የሚያጠነጥነው ቤተክርስቲያን እንዴት እንተክላለን፣ በሌላ አነጋገር እንዴት ሰዎችን በወንጌል ደርሰን ወደ እግዚአብሔር መንግስት እናመጣለን አንድ ራሱን የቻለ ትምህርት ይሆናል። ሁለተኛው ያመኑትን ወደ እግዚአብሔር መንግስት የተጨመሩትን ከኃጢአት ከዓለም ከዲያብሎስ እስራት ነፃ ያወጡትን ሰዎች በክርስቶስ ህይወትና ቁመና ልክ እንዴት እናሳድጋቸዋለን እሱ ደግሞ ሌላኛው ነው። አቲንክ ሁለቱም ለዘመናችን ቤተክርስቲያን እጅግ አንገብጋቢ ናቸው። የመጽሐፍ ቅዱስም ልቡ ወደ the heart of the gospel የወንጌል ልቡ ትልቁ ጥሪም እዚህ ላይ እንዳለ እናስባለን። ስለ ቤተክርስቲያን ተልእኮ ስናወራ ሁለቱን ነው የምናነሳው። the mission of the church የቤተክርስቲያን ተልእኮ ማለት አሁን የምናወራው ቤተክርስቲያን መትከል ወይ ደግሞ ሰዎችን ከኃጢአትና ከዓለም ከዲያብሎስ መንግስት ስራት ነፃ ማውጣት፣ አምነው የመጡትን ደግሞ በክርስቶስ ትምህርት ማሳደግ፣ እየበሰሉ እንዲሄዱ ማድረግ፣ ወደ ማቹሪቲ እንዲመጡ መርዳት ሁለተኛው የቤተክርስቲያን ተልእኮ ነው። ስለዚህ ኮርሳችን አንድም የመጽሐፍ ቅዱስ እንዳልኩትኝ አንኳር ጉዳይ ነው፣ ሁለተኛም የዘመናችን አንገብጋቢ ጉዳይ ነው ብዬ አስባለሁ። ስለ ኮርሱ ጠቅላላ መግለጫ ይሄን ካልኩ ዘንድ የኮርሱን ዓላማ ጥቂት ነገር ባነሳ ደስ ይለኛል። ይሄን ኮርስ
በምንወስድበት ጊዜ ማናችንም እንደ ዓላማ አድርገን የምናስቀምጣቸው ጉዳዮች ይኖሩናል። ከኮርሱ በኋላ ከ10 የትምህርት መስጠት በኋላ ተሳክቶልናል አልተሳካልንም፣ ተልኳችንን ፈጽመናል አልፈጸምንም የኮርሱን ማለት ነው ማለት የምንችልበት የተቀመጡትን ዓላማዎች እንደሚገባ መረዳትና ማግኘት ልንደርስበት ስንችል ዓላማ ከሌለን መጨረሻ ላይ የኮርሱን ውጤታማነት መመዘንም ስለማንችል ማለት ነው። እንደ ዓላማ አድርገን የምናያቸው ይሄን ኮርስ በመውሰዳችን ምክንያት አንዱ አቺቭ የምናደርገው ወይ ደግሞ የምናከናውነው ዓላማችን የቤተክርስቲያን ማንነት በጥቅሉ ወይ ደግሞ በቁንጽሉ የቤተክርስቲያን ማንነት ከቅዱስ ቃሉ አንፃር እንረዳዋል። ስለ ቤተክርስቲያን ባህሪም ስለ ቤተክርስቲያን ተከላም ሆነ ማደግ ስናወራ የምትተከለው ቤተክርስቲያንም የምታድገው ቤተክርስቲያን ማንነች የሚለው ነገር መነሳት አለበት። ስለምንድን ነው የምናወራው? ስለዚህ የቤተክርስቲያንን ባህሪ የቤተክርስቲያንን ማንነት ከእግዚአብሔር ቃል አንፃር በጥቂቱ በቁንጽል መልክ ማየት እንሞክራለን። ይሄን ያልኩበት ምክንያት ትምህርተ ቤተክርስቲያን ደግሞ ራሱን ችሎ ስለሚሰጥ ኤክሌዚዮሎጂ ትምህርተ ቤተክርስቲያን ራሱን ችሎ ስለሚሰጥ አይ ቲንክ ከዚህ ቀደም ከዘመን ፍጻሜ ጋር አያይዤ የሰጠው ይመስለኛል። ትምህርተ ቤተክርስቲያን የዘመን ፍጻሜ ስለዚህ በዛ በስፋት ይዳሰሳል ቤተክርስቲያን ማንነች የሚለው። በዚህኛው ኮርስ ግን በቁንጽሉ የቤተክርስቲያንን ባህሪ ማንነቷን ከተከላ ከፕላንቴሽንና ከእድገት አንፃር ከግሮዝ አንፃር አብረን የምናየው ያናበብን አብረን የምናይበት ሁኔታ ይኖራል። ሌላው ለቤተክርስቲያን ተከላና እድገት ልንከተላቸው የሚገቡ መጽሐፍ ቅዱሳዊ መርሆችን አብረን እናያለን። ለቤተክርስቲያን ተከላና እድገት ልንከተላቸው የሚገቡ መጽሐፍ ቅዱሳዊ መርሆችን በተቻለ መጠን ይሄን ኮርስ ስንወስድ ስለ መርህም እናውራ። የቤተክርስቲያን ተካይ ሊላበሳቸው ስለሚገባ መንፈሳዊና አመራራዊ ቁመናዎች ይሁን በየትኛውም ጉዳይ ስናወራ እስቲ ከመናረገው ወይ ደግሞ ምን መሰረተው ምን እንጠላጠለው የእግዚአብሔር ቃል ላይ ከእግዚአብሔር ቃል በተለይ ከአዲስ ኪዳን አንድ መጽሐፍ እንወስዳለን። የሐዋርያትን ሥራ መጽሐፍ እንወስዳለን። ለቤተክርስቲያን እድገትም ሆነ አመሰራረት ዋብ የሆነ መርሆችን ስለሚሰጠን ከሱ ምን ጨልፋቸው ምን ወስዳቸውና ለዘመናችን ተግባራዊ ወይ ደግሞ ፋይዳ እንዲኖራቸው አድርገን አውዳዊ ምናረጋበት ሁኔታ ይኖራል። እዚህ ሁለተኛ ዓላማ አድርገን የምናየው ለቤተክርስቲያን ተከላና እድገት ልንከተላቸው የሚገቡ መጽሐፍ ቅዱሳዊ መርሆች biblical principles እነሱን ለማየት እንሞክራለን። ይሄን ብቻ ሳይሆን ለቤተክርስቲያን ተከላም ሆነ እድገት መሰናክል የሚሆኑ ተግዳሮቶችን መትከልም ላይ ማሳደግም ላይ ጉዞውና ተግባሩ ወይ ደግሞ ኃላፊነቱ በቀላሉ ምንወጣው ላይሆን ይችላል። ኢዚ ጎይንግ አይደል። ውስጣዊና ውጫዊ ተግዳሮት ብለን የምናያቸው አይነተኛ ዋጋችን አስቀድመን እንድንተምን የሚያደርጉን አይነተኛ ነጥቦችን እናነሳለን። ስለዚህ ማንንም ሰው ቤተክርስቲያን ለመትከል እግዚአብሔር ሸክም ሰጥቶት ራእይ ሰጥቶት ሲነሳ እንዲሁም ደግሞ የተተከለችውን ቤተክርስቲያን ወደ ማያልቀው የማሳደግ ተግባር ላይ ሲመጣ ፌስ የሚያረጋቸው የሚጋፈጣቸው ቻሌንጅ የሚያደርጉት የሚገዳደሩት ጉዳዮች ይኖራሉ። እነሱን ተምኖ አስቀድሞ አይቶ መግባት ስላለ አለበለዚያ ጉዞ ከተጀመረ በኋላ የናቴ መቀነት አደናቀፈኝ ተብሎ መናጠፍ እንዳይመጣ አራል በእግዚአብሔር ቃል ላይ አይታችሁ ከሆነ ሐዋርያ ሥራ ምዕራፍ 16 ላይ ከጳውሎስና በርናባስ ጋር የቤተክርስቲያን የተከላን ወይ ደግሞ የወንጌል ስርጭት አገልግሎትን ሚሽን የጀመረው ማርቆስ ዮሐንስ ረጅም ርቀት አልተጓዘ የሆነች ደሴት ላይ ሲደርሱ በቃ መመለስ አለብኝ ብሎ ወደ እናቱ ቤት ይመለሳል። ይሄ አንዱ እንዲያነ ችግር የሚፈጠርበት አንዱ ምክንያት ምንድነው? አስቀድሞ በሚሽን ላይ ወይ ደግሞ ቤተክርስቲያን ተከላ ላይ የሚያጋጥሙ ተግዳሮቶችን አስልቶ አለመነሳት አይቶ አለመነሳት ተግዳሮትን አልሞ አለመነሳት ጨለምተኛ ለመሆን አይደለም። ይሄንን ጨለምተኛ ለመሆን አይደለም። ተግዳሮት አለ ወይ ሐቅ ነው። ሪያሊቲን መናገር ጨለምተኛነት ወይ ፔሲሚስት መሆን አይደለም። ሪያሊቲ የእግዚአብሔር ሥራ ያለ ተጋድሎ አይሰራም። እንኳን የእግዚአብሔር ሥራ አይደለም ምድራዊ ተፈጥሯዊ ሥራ እንኳን የራሱ የሆነ ተግዳሮት አለ። ሱቅ ልክፈት ብትል በቀላሉ አትከፍትም። ብዙ ቻሌንጅ አለ። ፍቃድ ማውጣት፣ ቦታ መፈለግ፣ መከራየት፣ ሰራተኛ መቅጠር፣ ምርት ማከፋፈል፣ ምርት ብዙ የራሱ የሆነ ቻሌንጆች አሉ። እየሳቀን ምን ሰራው አይደለም። ስለዚህ እንኳን መንፈሳዊ አይደለም ፍጥረታዊ የራሱ የሆነ ተግዳሮት ካለው መንፈሳዊ አገልግሎት በተለይ አሁን የምናወራበት የወንጌል ልብ የሆነው the heart of the gospel ያልነው ቤተክርስቲያን መትከል ቤተክርስቲያን ማሳደግ ቻሌንጅ አለው። yes of course ፈርተን እንድንቀመጥ አይደለም ዋጋችንን ተምነን እንድንገባበት ነው። ስለዚህ በትምህርታችን አንዱ እንግዲህ እንደ ዓላማ አድርገን የምናየው የቤተክርስቲያን እድገትንም ሆነ አመሰራረት ላይ ቻሌንጅ የሚያደርጉን መሰናክል የሚሆኑብን እንቅፋቶች ምንድናቸው ነቅሰን ለማየት እንሞክራለን። ውስጣዊና ውጫዊ ብለን የምንላቸው ተግዳሮቶች ስላሉ እነዚህን የመሳሰሉትን ሌሎች ያልጠቀስኳቸውን ኮርሳችን ኦብጀክቲቮች ወይ ደግሞ
ግቦችን በወረቀታችሁ ላይ ልታገኙ ትችላላችሁ። ቀጥታ ትምህርቱ ላይ ልምጣ። ሰፍቶብን ጠቅላላ ከቨር ሳናረግ እንዳንቆም ቶሎ ወደዚህ እመጣለሁኝ። ስለ ዓላማው ስለ ግቡ በተመለከተ እንዲሁም ደግሞ መጀመሪያ ስለተናገርኩት የኮርሱ መግለጫ በመሰጣችሁ ሃንዳውት ላይ በግልጽ ስለምታገኙት አንባችሁ ልደርሱበት ይችላልላችሁ ብያስባለሁ። ከዛም በተረፈ አንዳንድ ዋቢ መጽሐፍቶች ስለሚያስፈልጉ በኮርሱ መጨረሻ ላይ ወይ ደግሞ በሞጁሉ መጨረሻ ላይ እነዛን ዋቢ መጽሐፍቶችን ልታገኙዋቸው ትችላላችሁ። ማመሳከር እንድንችል እንደ ሪፈረንስ እንዲያገለግሉን እነሱንም እንድንጠቀምባቸው ይሁን። ጥቂት በአማርኛ የተጻፉ መጽሐፍቶች አሉ። ሜቢ አንድ እና ሁለት የሚያክሉ አብላጮቹ እንግሊዘኛ ናቸው። ሁለቱንም ፖስት አረግላችኋለሁ። የመጽሐፎቹን ርዕስንም ራሳቸው መጽሐፍቶቹንም ፖስት አረግላችኋለሁ። አቅም ያለው ሰው ወይ ደግሞ ጊዜውም ያለው ሰው ሊያነባቸው ሊጠቀምባቸው ይችላል። ለምንጽፍ ሰዎች ሁሌ እንደነበረው በማስተምርበት ጊዜ የራሳችን ማስታወሻ ደብተር ቢኖረን እጅግ ተመራጭ ነው። እኔ ከጻፍኩት ውጪ ላወራ የምችልባቸው ሁኔታዎች ሊኖሩ ስለሚችሉ የግድ የጻፍኩት ወረቀት ወይ ደግሞ ማስተማሪያ ጥገኛ ላልሆን ይችላል። ያወራው ሌሎች ሐሳቦችንም ላስገባ ይችላል። ስለዚህ ሞጁሉ ላይ የማታገኙዋቸው ሐሳቦች በመናገርበት ጊዜ እናንተ ጋር ቀሪ እንዲሆኑ ብትይዙ የራሳችሁ ማስታወሻ ብትይዙ መልካም ነው። አስቀድሞ የማነሳው ሐሳብ እንዲሚል ይሆናል። ለቤተክርስቲያን ተከላና እድገት የቀረቡ ሶስቱ ተምሳሌቶች በሚል ላውራ እንነጋገር። የቤተክርስቲያን ተከላ ማለት ምን ማለት ነው? የቤተክርስቲያን እድገት ማለት ምን ማለት ነው የሚለውን በጥሩ ሁኔታ የሚያብራሩልን የሚገልጹልን ተምሳሌቶች ናቸው። ከእግዚአብሔር ቃል የምናወጣቸው እነዚህን ሁለቱን ሐሳቦችን በጥሩ ሁኔታ ዳይጀስት ማድረግ እንድንችል ወይ ደግሞ አልመነው ተረድተነው እንድንሄድ የሚያስችሉን ተምሳሌቶች ናቸው። ልክ እንዲሁ ቤተክርስቲያን ለቅርንጫፉ በራሱ ህይወት እንደሌለው ራሱን ማኖር እንደማይችል ቤተክርስቲያንም ከክርስቶስ ተነጥላ በራሷ ህይወት ሊኖራት አይችልም። ለመኖርም ለአቅምም ለፍሬያማነትም ለህይወትም ተጽዕኖ ለመፍጠርም ለየትኛውም ተልኳ የሚያስፈልጋትን ኃይል ጸጋ አቅርቦት መንፈሳዊ አቅርቦት ስፒሪቹዋል ኖሪሽመንት ልታገኝ የምትችለው ከክርስቶስ ነው። ይሄ የቅርንጫፍና የወይን ግንድ ተምሳሌት የቤተክርስቲያንን ጥቅልላዊ ባህሪ ያሳያቸዋል። ሌላም የተመሰለችበት ምሳሌ አለ። እንደ ንጽሕት ድንግል ተመስላለች። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ እንደ አንዲት ንጽሕት ድንግል ለአንድ ወንድ አጭቻቸዋለሁ በማለት ቤተክርስቲያንን ነገ ከነጎዲያ ልታገባ ዛሬ ተዘጋጅታ እንደምትጠብቅ እጮኛ ወይ ደግሞ ሙሽሪት ሴት አድርጎ ያቀርባታል። ይህ ብቻ ሳይሆን እንደ እግዚአብሔር ቤተሰብ ቤተክርስቲያን ተመስላ ታገኛላችሁ። በኤፌሶን ምዕራፍ 2 ላይ ከእንግዲህ በኋላ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። እነዚህ ሁሉ የቤተክርስቲያንን ባህሪ ተግባር ሊኖራት የሚገባውን ቁመና በተወሰነ መልኩ ክፍል እያደረጉ የሚያሳዩ ናቸው። በሙላት አንዱ ተምሳሌት ብቻ ያሳያል፣ የሆነውን ፓርት ያሳየናል። ቤተክርስቲያን ማነች? ምን አይነት ህይወት ይተጠበቅባታል? ምን አይነት ኃላፊነት አለባት? ምን አይነት የእርስ በርስ ግንኙነት ይተጠበቅባታል? የሚሉትን ጉዳዮች እነዚህ ተምሳሌቶች ያሳያሉ። ከተነሳንበት ከቤተክርስቲያን ተከላና ተልኮ ኮርስ አንፃር ግን ወደሞ ትምህርት አንፃር ስልጣን አንፃር ግን በጥሩ መልኩ የሚያሳዩን ሶስት ተምሳሌቶች ነው። አንደኛ ቤተክርስቲያን እንደ እጽዋት ሆና ቀርባለች። እንደ አንድ ተክል ሆና ቀርባለች። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ መጽሐፍ ቅዱሳችሁን ታወጡልኝና ጳውሎስ ስለ ቤተክርስቲያን መተከልም ወይ ማደግም በዚህ አንድ ተምሳሌት ቆንጆ አድርጎ ገልጾታል። ጥሩ እይታ ይሰጣቸዋል፣ ጥሩ ምልከታ ይሰጣቸዋል። ቁጥር 6 ላይ እኔ ተከልኩኝ፣ አጵሎስ አጠጣ፣ ነገር ግን እግዚአብሔር ምን ያደርግ ነበር? ያሳድግ ነበር። ተከልኩኝ፣ ተከለ፣ አጠጣው፣ እግዚአብሔር ያሳድጋል። እዚህ ጋር በግልጽ የምታዩት ይሄ ምሳሌ ቁጥር 7ንም መጨመር ትችላላችሁ። እንግዲህ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። ይሄ መትከል፣ መጠጣት፣ ማደግ የሚለው ቋንቋ ለአንድ ተክል የሚያገለግል ቃላቶች ናቸው። ከግብርና ጋር ተያያዥ የሆኑ ሐሳቦችን እንድናስብ ያስገድደናል። ተከልኩኝ፣ አጠጣው፣ እግዚአብሔር ደግሞ ያሳድግ ነበር የሚለው የቤተክርስቲያንን ተከላና እድገት በጥሩ መልኩ እንድንረዳ የሚያደርገን ይሄ የእጽዋት ጉዳይ ነው። ምን ማለት ነው? በዚህ ተምሳሌት ውስጥ እንድና የሚፈለገው ነገር
ልክ አንድ ገበሬ ወይ ደግሞ እኔም እናንተ ቤታችን ውስጥ አንድን ተክል የቃሪያም ይሁን የጎመንን ይሁን የፓፓያም ይሁን የአቮካዶም ይሁን ስንተክል ከዛም በኋላ ፍሬያማ እንዲሆን የምናረጋቸው እንክብካቤዎች አለ ውሃ መጠጣት አለ መኮትኮት አለ አረም መንቀል አለ አስቀድሞ ደግሞ ተክሉን ከመትከላችን በፊት መሬት ማዘጋጀት አለ አይደለ አማያስፈልገውን ይሄ ጉልጓል ወይ ደግሞ ድንጋይ ጠጠር ኋላ ስር ሰዶ ማደግ እንዳይችል እንቅፋት የሚሆኑበት ነገር ማንሳት አለ ልክ አንድ ገበሬ ወይኔና እናንተ ለአንድ ተክል ለመትከልም ኋላም ለማሳደግም እነዚህን ሁሉ ሚናዎች እንደምንጫወት እነዚህ ሁሉ ሐላፊነቶች እንዳሉብንም የቤተክርስቲያን ተከላና እድገትም ልክ ይሄንን ይመስላል አንድ ጽዋት በራሱ እንደማይተከል አንድም ሰው ወደ እግዚአብሔር መንግስት በራሱ አይመጣም ቤተክርስቲያን ለመትከል የግድ ተካይ ይፈልጋል እኔ ተከልኩኝ ያለ ጳውሎስ ሞሮፍ የጳውሎስ ሐዋርያዊው ተልኮ ወንጌል ያልደረሰበት ቦታ በመሄድ አይደል ሮሜ ምዕራፍ 15 ላይ እሱን ግልጽ አድርጎልናል በተቻለኝ መጠን ይላል ወንጌል ያልገባባቸው ድንግል መሬቶች እንላቸዋለን the virgin land ወንጌል ያልገባባቸው በወንጌል ያልተደረሱና ያልተነኩ ህዝቦች ጋር በመሄድ ወንጌል ይሰብካል ከዛ ያመኑትን ወደ ህብረት ያመጣቸዋል በአንድነት እንዲሰበሰቡ አብረው እግዚአብሔርን ቃል እንዲካፈሉ እንዲያመልኩ እንዲጸልዩ ወደሚችሉበት መንፈሳዊ ክበብ ውስጥ ያመጣቸዋል ሶ የጳውሎስ የመትከል ሥራ አንድ ንጽዋት ከመትከል ጋር ይመሳሰላል አንድ ንጽዋት ለመትከል የግድ የሆነ ሰው እጅ ያስፈልጋል ያለ ተካይ በራሱ ተነስቶ የሚተከል ንጽዋት እንደሌለ ሁሉ ያለ ሰባኪም ያለ አገልጋይም ያለ መልእክተኛም ሰዎች ወደ እግዚአብሔር መንግስት ሊመጡ አይችሉም እኔ ተከልኩኝ አለ ስለዚህ የቆሮንቶስ ምዕራፍ 3 እኔ ተከልኩኝ የሚለው ንጽዋትን የመትከል ሐሳብ ከቸርች ፕላንቴሽን ጋር ይገናኛል ኋላ አጵሎስ ደግሞ ይመጣና አጠጣ ይላል እግዚአብሔር ለዛ ተክል ለሚሰጠው እድገት የአጵሎስ ማጠጣት የሚለው በእግዚአብሔር ቃል በተከታታይነት የመመገብን ሥራ ያሳያል ማጠጣት እሱ ነው አንድ ተክል ከተተከለ በኋላ በየቀኑ እየመጣችሁ እየነቀላችሁ አትተክሉትም ዋንስ አንዴ ከተከላችሁ በቃ ተተከለ ቸርች ፕላንቴሽን እንደዛ እጽዋት ተደጋጋሚ መትከል ያስፈልጋል ተከልኩት የሚቀጥለው ሥራ ግን ሂደታዊና የማያቆም ነው ለፍሬያማነት እስኪደርስ ድረስ በየቀኑ የመንከባከብ ሥራ ካልቲቬሽን የመንከባከብ ሥራ ውሃ የመጠጣት ሥራ አረም የመንቀል ሥራ ምናልባት የመሰበር ነገር ካጋጠመው ድጋፍ የማድረግ ሥራ መጦለቅ ሲያጋጥመው አስፈላጊውን ህክምና መስጠት ሜዲኬሽን ይሄ ኮንቲኒየስሊ የሚሰራ ሥራ ነው ይሄን ሥራ የሚሰራው ማን ነው አጵሎስ እኔ ተከልኩኝ አጵሎስ አጠጣ ነርቸሪንግ ምጋቤ የሚያሳድገው ግን ማን ነው እግዚአብሔር ስለዚህ የአጵሎስ ተግባር የቤተክርስቲያን እድገትን ሲያመላክት የጳውሎስ ሥራ ግን የቤተክርስቲያንን ተከላ ሥራ ያሳያል ስለዚህ አንዱ ቤተክርስቲያን ወይ ደግሞ የቤተክርስቲያን ተከላና እድገት የተመሰለው በቆሮንቶስ ምዕራፍ 3 ቁጥር 6 መሰረት በእጽዋት ይሆናል አጥን ግልጽ ነው ብያስባለሁ ኋላ እንዲሁም አይታችሁ ከሆነ ጳውሎስ ይሄንን ሐሳብ ካንሸራሸረ በኋላ ሲጨርስ ይላል እናንተ የእግዚአብሔር እርሻ ናችሁ ይላል ሁለተኛው ቤተክርስቲያንን መትከልንና ማሳደግን በጥሩ መልኩ ማየት እንድንችል ወይ አፕሪሺየት ማድረግ እንድንችል መረዳት እንድንችል የሚያደርገን ተምሳሌተ ህንጻ ነው ህንጻ ቢልዲንግ ህንጻ ልክ የተክል መትከልና እንዲያደግ ማጠጣት ቤተክርስቲያን መትከል ማለት ምን ማለት እንደሆነና ማሳደግ ምን ማለት እንደሆነ እንዲገባን ብርሃን እንደፈነጠቀልን ሁለተኛው ምሳሌ ይሄንኑ ሥራ ይሰራል በቀጣዮቹ ቀናቶቻችን በስፋት ነው የምናያቸው እነዚህ መትከልም ሆነ ማሳደግ አሁን ባልኩት ልክ በጨረፍታ ወይ ደግሞ በስሱ ነክቾ የሚሄደው ሳይሆን በሙላት ሄድበታል አሁን ግን እንደ ግሊምስ ነው እንደ ነጸብራቅ እንደ ብልጭታ የሆነ ሐሳብ ወደ ዕውቀት መስጠታችሁ ብልጭታ መትከል ማለት ምን ማለት ነው ማሳደግ ማለት ምን ማለት ነው እነዚህ ተምሳሌቶች ይርዱን ግንዛቤው እንድናገኝ እንድንጨብጠው ያግዙን ለማለት ነው ሶስቱ ተምሳሌቶች በየተነሳው ሁለተኛው ተምሳሌተ ህንጻ ነው a metaphor of building አጠገባችን ያሉ ነገሮች ናቸው ጳውሎስ የሚያነሳው እጽዋትም ስታነሱ አጠገባችን ያለ እንጂ ሩቅ ያለ ምን ማለት ነው ብለን ፊታችንን ቅጭም እናረግበት አይደለም አጠገባችን ያለ ነገር ነው ህንጻም ሲነሳ ያው ከተማው ህንጻ በህንጻ ነው በየቀኑ ህንጻ ሲበቀል ታያላችሁ
አይገባኝም እንዳንል ሆነናል በሚሰጣቸው ምሳሌዎች ምዕራፍ 3 ቁጥር 10 ላይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ ከ9 ጀምሮ ላንብበው የእግዚአብሔር እርሻ ናችሁ ቅድም ያልኩት የእግዚአብሔር ሕንጻ ናችሁ ዋው የእግዚአብሔር እርሻ ናችሁ የእግዚአብሔር ሕንጻ ናችሁ ከእርሱ ጋር አብረን እንሰራዳለን ቁጥር 10 የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ ያናጺ አለቃ መሰረትን መሰረቱ ልክ ላይ ባየነው ሐሳብ ላይ ተከልኩኝ እንዳለው አጵሎስ አጠጣ እንዳለው እዚህ ጋር ደግሞ ተከልኩኝ ለሚለው ለጽዋታዊ ቃል ተለዋጭ ሆኖ መሰረትኩኝ የሚለው መሰረት ተከልኩኝ የሚለው ብዙ ሴንስ አይሰጥም አይደል ህንጻ ተከልኩኝ አጥቶ ተከልኩኝ ለጽዋት ህንጻ ላይ ስንመጣ መሰረት መሰረትኩኝ በኋላ ላይ ደግሞ ያለውን እድገት ለመግለጥ የሚያገለግለው ቃል ደግሞ ሌላው በላዩ ላይ ያንጻል ቢልድ ያደርጋል ያንጻል ብሎኬት ያመጣል ፌሮ ያመጣል አሽዋውን ሲሚንቶን ሚላቆጠውን ያላቆጠ የሚያቆመውን ያቆመ ከመሰረት በላይ እንግዲህ ቤቱን ቤት የሚያደርገው መሰረት ቢሆንም መሰረቱ ለብቻው ግን ቤት አይደለም ማደግ መቻል አለበት መሰረት ብቻ ከሆነ ያላለቀ ቤት ይባላል ወይ ደግሞ መሰረቱ የተጣለለት ቤት ይባላል እንጂ ማንንም ሰው ቤት ብሎ መሰረት ላይ ሶፋውን አምጥቶ የኪችን እቃዎችን አምጥቶ አልጋውን ዘርግቶ ቤት ነው ብሎ አይኖርበትም እውነት ነው ነገ ከነጎዲያ ቤት የመሆን ፖቴንሻል አለው ግን ወደ ሙሉ ቤት አልደረሰም ስለዚህ እኔ አለ ጳውሎስ አንድ ህንጻ መሰረት እንደሚጣል ጣልኩኝ ይሄ ማለት ሰዎች ከኃጢአት እድፍ ተላቀው በክርስቶስ ደም ኃጢአት ካወየበው ካበለዘው ማንነት ነጽተው ወደ እግዚአብሔር መንግስት መጡ እነዚህ ወደ እግዚአብሔር መንግስት የመጡትን ሰዎች በተካፈሉት ህይወት እንዲሁ በሚጠበቅባቸው የጥሪ ፍጻሜ ልክ ከፍ ያሉ እንዲመጡ ማድረግ ደግሞ ሁለተኛው ስራ ነው ሱድገት ነው ይሄን የገለጠበት ቋንቋ የእግዚአብሔር ጸጋ እንደ ተሰጠኝ መጠን እንደ ብልሃተኛ ያናጺ አለቃ መሰረቱን ከዛስ ሌላው በላዩ ላይ ያንጻል ያንዳንዱ ግን በእርሱ ላይ እንዴት እንዲያነስ ይንጠቀቅ ስለዚህ መሰረትም ላይ በጥንቃቄ ተመስርቷል ኋላ እድገቱም ላይ ደግሞ ጥንቃቄ ይፈልጋል ይሄው በተገኘው ነገር ሁሉ እንትን አይባልም ልክ አንድ ልጅን ጤናማ ልጅ ሆኖ በሁለንተናው ፊዚካሊ አካላዊ ስሜታዊ አይምሮአዊ መንፈሳዊ እንዲሁም ማህበራዊ የህይወቱ ክፍሎች ላይ ጤናማ ሆኖ ሄልዚ ሆኖ እንዲያድግ ካስፈለገ በቂ የሆነ የታሰበበት የታለመበት ስራ ነው የምትሰሩት ትምህርትም ላይ ከሆነ የተገኘው ትምህርት ቤት አትልቁትም አቅም በፈቀደ መጠን ኳሊቲውን የጠበቀ አይደል ጤናማ የሆነ ጥሩ ስም ያለው ትምህርት ቤት ወስዳላችሁ የሚያስከፍለንን ዋጋ ከፍለን እኛ ወላጆች አይናችንን አናሽም አይደል ልጆቻችን ለሆዳቸው ሆነ ለጭንቅላታቸው ስለሚገባው ለውቀታቸው አይናችን አናሽም ለአካላዊ እድገታቸውም እኛ ማን በለው ምግብ ነው ለልጆቻችን የምንሰጠው በጣም ተጠንቅቀን የሚጠቅማቸውን አንዳንድ ደግሞ ጸጋ ይበዛለት በዚህ ሳምንት ካርቦሃይድሬት ትንሽ አብዝተሃል ወይ ወደ ፕሮቲኑ ቬጂቴብል የሚያስፈልጋል ቫይታሚን እያለ ያመጣጠነ ባላንስ ዳይት ድሮኛ ስናደግ እንደሱ አይደለም ጥርስ ያኝክልህ እንጂ ዝም ብለህ ታስገባዋለህ ካርቦሃይድሬት ነው ቫይታሚን ነው ፈጣሪ ይወጥልህ እንጂ እንዳሁኑ ዘመን ካርቦሃይድሬት ቫይታሚን ተብሎ ተለክቶ የሚሰጥበት ሁኔታ አይደለም ባላንስ ዳይት አታቀም ባላንስ ዳይት ስፔሊንጉን ራሱ መጻፍ አንችልም እንኳን ምግቡ ልንበለው አይደለም ማለት ነው ተመጣጣነ ነገር አሁን ግን ለልጆቻችን እድገት አስፈላጊ የሆነውን ኒውትሪሽን ገበያ ሄደ ምንድነው ይያልኩኝ ያለው በጥንቃቄ ነው ማነጽ ያለበት ቤተክርስቲያንን ማሳደግ ላይ ዝም ብሎ አሰስገሰሱ አይደለም የሚደረገው ለእድገት የሚያስፈልጉ ወሳኝ የሆኑ ትምህርቶች ወሳኝ የሆኑ ክትትሎች ወሳኝ የሆኑ ጉብኝቶች ራስን መስጠት ይፈልጋል ጥንቃቄ ይፈልጋል ልጅን ካላበላው አያድግም ካልተንከባከብከው ቀርጮ ነው የሚሆነው ቀርጮ ታውቃላችሁ ያስባሉ ቀጭጮ ነው የሚቀረው ከስቶ ነው የሚቀረው ውበት የሌለው መልክ የሌለው እንደዛው ነው የሚቀረው ስለዚህ ፊዚካሊ ስትሮንግ እንዲሆን ጠንካራ በሽታን የሚከላከል የገፋ ሁሉ እንዳይጥለው እንዲሆን ካስፈለገ እንደሚገባ መመገብ አለበት ቤተክርስቲያን ምልክ እንደዛው በእግዚአብሔር ቃል የማትመገብ ቤተክርስቲያን
ያው ውዝፍ ያለች ቤተክርስቲያን ነች ፓሲቭ የሆነች ቤተክርስቲያን ተጽኖ ቢስ ቤተክርስቲያን ነች ፍሬ አታዩባትም እንኳን ለውጭው ዓለም መትረፍ አይደለም ለራሷ እንኳን ስጋት ነች እንዲህ አይነት ቤተክርስቲያን አላደገች ስለዚህ የትኛው በሽታ ያንገዳግዳታል የዘረኝነት በሽታ የቅድስና በሽታ ከገንዘብ ጋር በተገናኘ ከተቃራኒ ጾታ ጋር በተገናኘ የትኛው በሽታ የሚያንገዳግዳት ቤተክርስቲያን ነች ለምን ባለመመገብ ምክንያት የአካል ስስነት የአቅም ውስንነት ጥልቀት የሌለው እድገት ላይ ሰው ነው ያለው ስለዚህ ጳውሎስ መሰረቱን ብቻ ሳይሆን በጥንቃቄ ማነጽ ያስፈልጋል ይሄ ምን ናወራለትን የቤተክርስቲያንን ተከላና እድገት ቆንጆ አድርጎ የሚያሳይ ሐሳብ መሰረት ቸርች ፕላንት ማድረግ ማነጽ ማሳደግ ሶስተኛ ለምናወራው ለቤተክርስቲያን ተከላና እድገት ቆንጆ ሐሳብ የሚፈነጥቅልን ተምሳሌት ሰው ቤተክርስቲያን ተከላ ምንድነው ቤተክርስቲያን እድገት ምንድነው ብለን ስንጠይቅ እንዲገባ ተፈልጋለህ አዎ ሰውን ተመልከተው ሰውን አይተን ነገ ከነጎዲያ እግዚአብሔር ጸጋ ካበዛለኝ ሸክም ከሰጠኝ የምሰራው የተከላና የእድገት ጉዳይ ለካ ይሄን ነው የሚመስለው እንድንል ያረጋናል ልክ ሁለቱ እንዳደረጉን ይሄኛውም ያረጋናል ሁለት ሐሳቦችን ከእግዚአብሔር ቃል ላንሳላችሁ ከሰጧችሁ ከተምሳሌተ ሰው አንፃር ከሰው ማንነት አንፃር ከውልደቱና ከእድገቱ አንፃር ያለውን ሁለቱን ሂደቶች ለቤተክርስቲያን እድገት እንዴት እንደዋለው ተመልከቱ አንደኛ ጴጥሮስ ምዕራፍ 1:23 ላይ እንዲህ ይላል ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር የእግዚአብሔር ቃል ከማይጠፋ ዘር ነው ይሄ እኔም እናንተም ላይ እውን የሆነ እውነት ነው የእግዚአብሔርን ቃል በመስማትና በማመናችን ምክንያት አዲስ ፍጥረት ሆነን ተወለድን ይሄ ቁጥር 23 ሐሳብ ከኮርሳችን አንፃር የቤተክርስቲያንን ተከላ እንድናስብ የሚያደርገን ሰዎች ወንጌልን ሰምተው ወደ እግዚአብሔር መንግስት የመጡበት መምጣት መወለድ እንለዋል አዲስ ፍጥረት መሆን እንለዋል ልክ አንድ ሰው ከናቱ ማህፀን 9 ወር አሳልፎ 9 ወር ጠብቆ እንደሚወለደው እኛም በማመን ከእግዚአብሔር ተወለድን ፕላንቴሽን ይሄ የተወለደው ሰው ግን ቁጥር 23 ላይ የእግዚአብሔርን ቃል በመስማት ከማይጠፋው ዘር ለዘላለም በሚኖር በሕያው ዘር የተወለደው ሰው ግን ምዕራፍ 2 ላይ ምን ይጠበቅበታል ቁጥር 2 ላይ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃል ወተት ደግሞ ተመኙ ተወልዳችኋል ከዛስ እድጉ የቤተክርስቲያን ተልእኮ ይሄ ነው ወንጌልን በመስበክ ሰዎች ከእግዚአብሔር ጋር እንዲተዋወቁ ከእግዚአብሔር ጋር ህብረት እንዲያረጉ እዚህ ላይ የሚሰሩ ወንጌላውያን ሐዋርያቶች ይኖራሉ ዋናኝነት ቸርች ፕላንቴሽን ላይ ከጸጋ አንፃር ካየነው ኢቫንጀሊስት ኤንድ አፖስትልስ ወንጌላውያንና ሐዋርያት ዋና ተልእኳቸው ይሄ ነው አንድ ሰው ወንጌላዊ ነኝ ሲል ቸርች ፕላንቴሽን ነው የሚታዘው ቸርች ፕላንት እንኳን ማድረግ ባይችል ሰዎችን በወንጌል እውነት እየሰበከ ወደ እግዚአብሔር መንግስት እንዲመጡ ወደ ቤተክርስቲያን እንዲታቀፉ ያደርጋል ተልእኮ ይሄ ነው ሐዋርያ ሲታሰብ ተልእኮ ይሄ ነው ከተማ ላይ ትልልቅ ህንጻ ያሰራ እንዲቀመጥ አይደል ገንዘብ ማሰባሰብ አይደል የሐዋርያ ትልቁ ተልእኮ ወደፊትም እናየዋለን ወንጌል ያልደረሰባቸው ህዝቦች መካከል በመሄድ ቋንቋቸው ወደማይታወቅ ቦታ በመሄድ ባህል ዘለል የሆነ የወንጌል አገልግሎት ክሮስ ካልቸራል ምንለው ባህል ዘለል ከሱ ባህል ውጪ ከሱ ቋንቋ ውጪ ባለባበስም ባነጋገርም ባመጋገብም በቋንቋም ከሱ የተለየ ቁመና ወዳላቸው ሰዎች በመሄድ ህዝቦች በመሄድ ሀገር ውስጥ ሊሆን ይችላል ከሀገር ውጪም ሊሆን ይችላል የግድ በሀገር ላይ ወሰን ይችላል እንዲያነ ስራ የሚሰሩ ቸርቾችን አቃለሁ ድንበር ዘለል የወንጌል ተልእኮ የሚሰሩ ድንበር ዘለል ከሀገር ውጪ አረብ ሀገራቶች ላይ ሚሽነሪዎችን በመላክ እንዲህ አይነት የቸርች ፕላንቴሽን ፕላስ የቤተክርስቲያን የማሳደግ ስራ ላይ ይሰማሩ ሰዎች አሉ እንደ አንድ ትልቅ አገልግሎት አክቹሊ የቤተክርስቲያን ትልቅ አገልግሎት ብቻ ሳይሆን ይሄ ዋነኛ አገልግሎት the core ministry of the local church የአንዲት አጥቢያ ቤተክርስቲያን ኮር ሚኒስትሪ ዋና የሚባለው አገልግሎት ይሄ ሌሎቹ አገልግሎቶች እዚህ ዙሪያ መሽከርከር ነው ያለባቸው የዝማሬ ይሁን የጸሎት ይሁን አመራር ይሁን whatever የትኛውም አገልግሎት የቤተክርስቲያንን ተከላና እድገትን የሚያሳልጡ የሚረዱ የሚያግዙ ሆኖ ነው መቅረብ ያለባቸው እንጂ ዋነኛ ሆኖ መቅረብ የለም because the core ministry of the church የቤተክርስቲያን ዋነኛ ተልእኮ ኋላም ጥቂት ቆይቼ መጣበታለሁ እነዚህ ሁለቱ ናቸው ወንጌል በመስበክ የዳኑትን ሰዎች በህብረት ማደራጀት ወይ ወደ ነባር ቤተክርስቲያን ማምጣት the existing church እነሱም ብቻ ሰብስቦ ይዞ መሄድ የሚያስቸግር ከሆነ the existing church የአካባቢያቸው ላይ ያለች ቤተክርስቲያን ካለች ወደ እነሱ እንዲጨመሩ ማድረግ ከተቻለ ግን እነሱ ባሉበት ቦታ በራሳቸው ቋንቋ በራሳቸው ባህል የወንጌልን እውነት እየተማሩ እየተሰበኩ እየጸለዩ ማደግ የሚችሉበት ነገር ማድረግ ይሄ ነው የቤተክርስቲያን ዋነኛ የሚባለው ተልእኮ the core ministry ያልኩት ይሄ ነው ስለዚህ ተምሳሌ ተሰው ጋር ስትመጡ ሰው ተወልዶ እንደሚያድገው ልክ እንዲሁ
ቤተክርስቲያን ተከላ ስንል መወለድ ነው እድገት ስንል ሰው እየተመገበ እንደሚያድገው ያለውን ሁኔታ የሚያመላክ እስካሁን ሳናሳ የነበረው ምንድነው የቤተክርስቲያንን ተከላና እድገት በቅጡ እንድንረዳው የሚያስችሉን ሶስቱ ተምሳሌቶች ጥሩ አድርገው ያሳያሉ ብያስባለሁ የመጀመሪያ ያየነው እጽዋትን ሁለተኛ ያየነው ህንጻን ሶስተኛ ያየነው ሁለተኛ የምናየው ሐሳብ ለቤተክርስቲያን ተከላና እድገት መጽሐፍ ቅዱሳዊ መሰረት ቤተክርስቲያንን መትከል አለብን ቤተክርስቲያንን ማሳደግ አለብን ብለን ስንነሳ ሰዋዊ ሐሳብ ሰዋዊ ፈጠራ ነው የሆነ ወቅት ላይ የመጣ የሆኑ ብድኖች መልካም ሐሳብ ነው ወይስ መጽሐፍ ቅዱሳዊ መሰረትና ደርዝ ያለው ለየትኛውም ነገራችን ለየትኛውም እንቅስቃሴያችን ለየትኛውም ተልኳችን ቢብሊካል የሆነ መጽሐፍ ቅዱሳዊ መሰረት ከሌለን ብዙም ሳንርቅ ማቆማችን አይቀር ለቀጣይነት እና ለፍሬያማ ለሆነ አገልግሎት መነሻው መጽሐፍ ቅዱሳዊ መሰረትን አስቀድሞ ማስቀመጥ መቻል ኦኬ በመጽሐፍ ቅዱሳችን ላይ ቃል በቃል ቤተክርስቲያን ተከላ የሚል ባናገኝም ነገር ግን የቤተክርስቲያንን ተከላ የሚወክለው ሐሳብ ወይ ማብራሪያውን እንዲሁም ስለ እድገትም ስናወራ አክቹሊ እድገትን ቃል በቃል ታገኙታላችሁ እደጉ ማሳደግ የሚሉ ቃላቶችን ታገኛላችሁ ተከላ የሚለው ግን ቸርች ፕላንቴሽን የሚለው ግን ቃል በቃል ቅድም እንዳልኩትኝ ከጽዋት ጋር ተያይዞ እኔ ተከልኩኝ እንዳለው እሱን ካልወሰድን በስተቀር የቤተክርስቲያን ተከላ የሚል ሙሉውን አረፍተ ነገር ሙሉውን ሐረጋት ላታገኙ ትችላላችሁ the concept ግን እነዚህ ሁለቱ ሐሳቦች ተከላና እድገት የተሸከሙት ሐሳቦች ግን በስፋት ታክቶን እስከናቆም ድረስ በአዲስ ኪዳን መጽሐፋችን ላይ በደንብ ታገኙዋቸዋላችሁ ሶ አሁን የምናረጋው ነገር ምንድነው ለተነሳንበት ትልቁ ተልኳችን መጽሐፍ ቅዱሳዊ የሆነ መሰረት አለን ወይ ብለን እንጠይቃለን ለዚህ ሐሳብ መንደርደሪያም መስፈንጠሪያም እንዲሁም መዳረሻ ማድረጌ የማየው ወይ ምንወስደው የክርስቶስን አገልግሎትና የክርስቶስን አስተምሮት ነው እንደዛ ብላችሁ ጽፉልኛላችሁ ለቤተክርስቲያን ተከላና እድገት መጽሐፍ ቅዱሳዊ መሰረታችን የክርስቶስ አገልግሎት ምድር ላይ በነበረበት ጊዜ ኢየሱስ ያገለገለውን አገልግሎት በማየት እዛው ውስጥ ለናወራ ላለነው ተከላና እድገት መሰረት የሚሆኑ ጉዳዮች እናነሳለን አስተምሮት ማለት ነው ጠንካራ አስተምሮት ማለት ነው ሁለተኛ የኢየሱስ ክርስቶስ አስተምሮቱን በማየት በዚህ ጉዳይ ላይ በተከላና በእድገት ጉዳይ ላይ ያወራውን ነገር ይዘን እንደ ፋውንዴሽን እንወስደዋለን ግልጽ ነው ሐሳቤ የኢየሱስን አገልግሎት ራሱን የሰጠለትን ጉዳይ የሚጮህለትን ጉዳይ ለተቀን የሚያሳስበውን የሚጸልይበትን ጉዳይ አይተን ራሱን የሰጠለትን አገልግሎት አይተን እንደ መሰረት እንጠቀምበታለን ሁለተኛ በትምርቱ በስብከቱ ኢየሱስ ለምናወራው ለተከላና ለእድገት የሰጠው ሽፋን አይተን ከዛ ውስጥም እንደ መሰረት የሚሆኑ መርሆችን እንወስዳለን ማለት ነው የክርስቶስ የአገልግሎቱ ሶስቱ ትኩረቶች ብላችሁ ትይዙልኛላችሁ ኢየሱስ 3 ዓመት ተኩል ምድር ላይ ባገለገለባቸው ቆይታዎች ልቡንም ሐሳቡንም አይኑን የጣለባቸው 3 ጉዳዮች አሉ አንደኛው ወንጌል መስበክ ነው ሁለተኛው በማስተማር ማስታጠቅ ነው ሶስተኛው ራእይን በማካፈል ማሰማራት ነው የሱን ራእይ የሱን ሚሽን የሱን ተልእኮ የሱን እይታ ይዘው እሱ ያገለገለውን አገልግሎት እንዲያገለግሉ መላክ በትንሹ 3ቱንም እንመልከታቸው አንድ ባንድ ነው የመጀመሪያው ወንጌል መስበክ በሉቃስ ምዕራፍ 4 ቁጥር 17 ላይ ሉቃስ ወንጌል ምዕራፍ 4 17 ላይ እንዲሁም ሉቃስ 19 ቁጥር 10 ላይ ሉቃስ 19 ቁጥር 10 ላይ በተለይ ሉቃስ 19 ቁጥር 10 እንደ መፈክር የሚሆን ንግግርም ከሱስት እንደ ሰበዝ መዘንም እናወጣለን ምንድነው የሚለው 19 10 ላይ የሰው ልጅ የጠፋውን ሊፈልገው እና ሊያድነው የሰው ልጅ የጠፋውን ሊፈልግና ሊያድን መጥቶ የሰውን ልጅ የፈለገበትም ያዳነበትም መንገዱ የወንጌል ስብከት የፈለገውም ያዳነውም በወንጌል ስብከት ልክ ምዕራፍ 4 17 ላይ የጌታ የእግዚአብሔር መንፈስ በኔ ላይ ነው ለድሆች ወንጌልን እሰብክ ዘንድ ቀብቶኛል ለታሰሩት መፈታት ለዕውራን ማየትን በጨለማም ደሞ ያሉትን ወደ ብርሃን ተግዘው ያሉትንም ደሞ ወደ ነፃነት የተወደደችውን የጌታን ዓመት እሰብክ ዘንድ ሚሽኑን ግልጽ አድርጎታል የመጣበትን ተልእኮ ግልጽ አድርጎታል እሰብክ ዘንድ ከሰበክስ በኋላ ነፃ ማውጣት ከጨለማ ወደ ብርሃን ማውጣት ከተገዙበት ግዞተኝነት ማላቀቅ ይሄ አንዱ ሚሽኑ ነው ስለዚህ በመጀመሪያው የአገልግሎቱ ትኩረት ላይ መፈክሩ ምንድነው የሚሆነው ወደ ደኑ ነው የመጀመሪያ ተልእኮ ወደ ደኑ ነው
ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔ ማሳረፋችኋለሁ። የቤተክርስቲያን የመጀመሪያ ድምጿም ይሄ ነው። ቤተክርስቲያን ተከላ ላይ ስንመጣ ድምጿ ይሄ ነው። በመስበክ ለሰዎች የነፍስ እረፍትን መስጠት። ቸርች ፕላንቴሽን ይሄ ነው። በጨለማ ያሉትን፣ በኃጢአት ያሉትን፣ በአጋንንት ስርዓት ያሉትን በወንጌል ስብከት ነፃ በማውጣት የመለኮት ህይወት፣ የመለኮት ረፍት፣ የመለኮት ሰላም ተካፋይ እፎይ እንዲሉ ማለት ሙሉ ወንጌል ቃለ ሕይወት መሰረተ ክርስቶስ ምናምን አባል እንዲሆኑ ማድረግ አይደል። አልቲሜት ፐርፐሱ እሱ አይደል። የሆነ ቤተክርስቲያን ቆራቢ አባል ማድረግ አይደል። ነፃነት በመስጠት የነፍስ እረፍት እንዲቀዳጁ የሆነ ሃይማኖታዊ ጨዋታ አይደለም የምንጫወተው ማለት ነው። ኢየሱስ ሪፒትድሊ ይሄን ስራ ይሰራል። ወንጌል ይሰብካል፣ ሰዎችን ኑ ይላል፣ ያመጣል እና እንዴት እየበዙ እንደሚሉ ትመለከታላችሁ። አንድ ሰው ጠራ፣ ከዛ በኋላ 3 ሰው እያለ 12 ሆኑ፣ ከ12 በኋላ ደግሞ 72 ሆኑ ታዩታላችሁ። ከ72 በኋላ ደግሞ 120 ይሆናሉ፣ ከ120 በኋላ 540 ይሆናሉ። ከዛ በኋላ ሐዋርያት ሥራ ምዕራፍ 2 ላይ 3000 ሰዎች ሲጨመር ደግሞ ተመለከተ እና በወንጌል ስብከት እየበዙ ኤክስፓንድ እያደረጉ እየሰፉ ቁጥራቸው እየጨመረ ኢንክሪዝ እያደረገ ይመጣል። ቸርች ፕላንቴሽን አንድ ሰው ይዞ ሙጭጭ ማለት አይደለም፣ 5 ሰው ይዞ ሙጭጭ ማለት አይደለም። ኋላ እንደምናየው ሐዋርያት ሥራ ምዕራፍ 2 ሲጨርስ ምንድነው የሚለው? የሚድኑትን ነፍሳት ዕለት በዕለት በእነሱ ላይ ምን ያደርግ ነበር? ይጨምር። ቸርች ፕላንቴሽን ይሄ ነው። የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 7 ዓመት አንዲት ቦታ ተተክላ ያለች ቤተክርስቲያን ካለች 5 እና 10 ጀምሮ ከሆነ ስሩ ታይም ቁጥራቸው እየጨመረ ከዛ ስፕሊት ያደርጋል። ልክ ሴል እንደሚባዛው በሰውነታችን ውስጥ ያለው ሴል እንደሚባዛው ልክ እንዲሁ ስፕሊት ያደርጋል። ሌላ ቦታ ደግሞ እሳቱን ይዘው ይሄዳሉ፣ እንደገና ይጀምራል። ይህ ሁሉ የሚሆንበት ሂደት የወንጌል ስብከት ይባላል። የኢየሱስ አገልግሎቱ አንደኛው ትኩረት ይሄ ስለሆነ፣ ሁለተኛው ትኩረት በማስተማር ማስታጠቅ ነው። ሉቃስ 6:40 ደቀ መዝሙር ከመምህሩ አይበልጥም፣ ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። ምን ያለ? የተማረ። እንዴት የተማረ? ፈጽሞ የተማረ። በቂ የሆነ የቃሉ ምገባን ይደረግለትና በወንጌል አምኖ የዳነውን ሰው ምን እንዲሆን ነው የምናደርገው? አዋቂ እንዲሆን አይደለም የምናደርገው። ልክ እንደ መምህሩ እንዲሆን፣ ልክ እንደ ክርስቶስ እንዲሆን፣ ልክ ክርስቶስን እንዲመስል፣ በትምህርቱም ጤናማ ትምህርትን እንዲገልጥ፣ በኑሮውም ጤናማ ህይወትን እንዲያንጸባርቅ። ጤናማ አስተምሮ ጤናማ ህይወትን ሁሌ ይወልዳልና ለጤናማ ትምህርትና ጤናማ ህይወት ያለው ሰው አድርጎ መስራት። ይሄ ምን ይባላል? በማስተማር ማስታጠቅ። ኢየሱስ 3 ዓመት ተኩል ሰዎችን በወንጌል እየሰበከ ወደ እግዚአብሔር መንግስት እንዲመጡ ሲተጋ አብሮ ጎን ለጎን ደግሞ የሚሰራው አምነው የመጡትን ሰዎች ያስተምራቸዋል። በተለይ የማቴዎስ ወንጌል መጽሐፍ ጥልቅ የሆኑ 5 ታላላቅ የክርስቶስን ትምህርቶችን ያስተዋውቃቸው። እውነተኛ የእርሱ ተከታይ፣ እውነተኛ ተማሪ፣ እውነተኛ እርሱን የሚመስሉ ደቀ መዝሙር እንዲሆኑ ይሰራል። ልክ አንድ ሰው ማዕድንን ሲቆፍሮ ሲያወጣ ወይ ወርቅ ከአፈር የወጣው ወርቅ ብዙ ቆሻሻ ነገር ኢምፒዩሪቲ ይዞ ነው የሚወጣው። ቆሻሻ አለው፣ የማያስፈልጉ ንጥረ ነገሮች አሉ። ከአፈር ውስጥ እንደወጣ ጣታችሁ ላይ አታረጉት። ጣት ላይ ለመውጣት፣ አንገት ላይ ለመውጣት በእሳት ውስጥ ያልፋል። ኢምፒዩሪቲ ቆሻሻውን ሁሉ ታጸዱልታላችሁ፣ በእሳት ታስወግዱልታላችሁ። ከዛ በኋላ አሁን ባለው መልኩ ጣት ላይ ወይ ደግሞ አንገት ላይ ይገባል። ልክ እንዲሁ ነው ቤተክርስቲያን ተከላና እድገት። ከዓለም ሲመጡ ብዙ ግሳንግስ ይዘው ይመጣሉ። የተበላሸ አስተሳሰብ፣ የተበላሸ ህይወት፣ ያለቀለት ሰው ነው አይደል የሚመጡት። ያው እናውቀዋለን። አንዳንዱ ከሱሱ ሳይላቀቅ ይመጣል። ጌታን ለመከተል ወስኗል፣ ግን የሚያስቸግረው ሱስ አለ፣ የባህሪ ችግር አለ። እሱን ኤክስፔክት የምናደርገው ልክ አንድ ሕፃን ልጅ ሲወለድ እላዩ ላይ ሽንቱን ይሸናል፣ እላዩ ላይ ይጸዳዳል። ግን የትኛውም ወላጅ እንዴት ትሸናለህ እንዴት ትጸዳዳለህ ብሎ ሙጅልግ አድርጎ አይቆነጥጠውም። ኤክስፔክት ይደረጋል። ነገር ግን በጊዜ ሂደት እያደገ ሲሄድ ግን ምን እየሆነ ይመጣል? የሕፃንነት ባህሪን፣ ዓለማዊነትን፣ ስጋዊነትን እየሻረ ይመጣል። አሁን የምናወራው እንደዚህ በመማር ማስታጠቅ ማለት ይሄ ነው። ከዓለም የመጡትን እስከ ግሳንግሳቸው የመጡትን ሰዎች በዘረኝነት፣ በኃጢአት፣ በክፋት፣ በመቀኝነት፣ በተንኮል ተጠፍንገው የመጡት ሰዎችን በእግዚአብሔር ቃል በማስተማር ያንን ኢምፒዩሪቲ፣ ያንን ቆሻሻ፣ ያንን የህይወትን አረም በማስወገድ ልክ እንደ መምህሩ እንዲሆኑ ማጥቻል ግሮዝ። ይሄ እንግዲህ ለተከላና ለእድገት መሰረት ብለን ስንነሳ ዋቢ የምናደርገው የኢየሱስን አገልግሎት። ክርስቶስ እንዲህ ነው ትኩረት አድርጎ ይሰራ የነበረው። የመጨረሻው ሶስተኛውና ለዛሬ ክፍለ ጊዜ ማብቂያ ማረጋው ሰብኮ ያመጣቸውን እየመገበ ፈጽሞ እያስተማረ እሱ እንዲመስሉ አስታጠቃቸው። ላስትሊ ያረጋው ነገር ምንድነው? እሱ የመጣበትን ራእይ በማካፈል ላካቸው፣ አማኞችን ወደ ተልእኮ ማምጣት። የመጀመሪያው ላይ መፈክራችን ወደ እኔ ኑ ነበረ። ሁለተኛው ላይ ከኔ ተማሩ ወይ እኔን መሰሉ ይሆናል። ሶስተኛ
የኔን ራእይ ይዛችሁ ሄዱ። የክርስቶስ የአገልግሎቱ ሶስቱ ትኩረቶች ይሄን ይመስላል። በቀጣዮቹ ጊዜያቶች ላይ ከክርስቶስ አስተምሮት አንፃር የቤተክርስቲያን ተከላና እድገት ምን አይነት መሰረት ሊኖረው እንደሚችል ከማቴዎስ ወንጌል ምዕራፍ 28 እንዲሁም ከማርቆስ 16 ጥቂት ሐሳቦችን አብረን የምናይ ይሆናል። ለዛሬ እንግዲህ መግቢያ እንዲሆነን የትምህርታችንን ዓላማ የኮርሳችንን ጠቅላላ መግለጫ ኮርስ ዲስክሪፕሽን እንዲሁም ደግሞ ግቦቻችንን በጥቂቱ ለማየት ሞከርን። ከዛ በዘለለ ደግሞ የቤተክርስቲያን ተልእኮና እድገት ማለት ምን ማለት ነው ብለን መልሱን ማግኘት እንችል ዘንድ ቤተክርስቲያን የተመሰለችባቸውን ሶስቱ ምሳሌዎችን ለማየት ሞከርን። በእጽዋት ተመስላለች አለን፣ በህንጻ ተመስላለች፣ በሰው ተመስላለች ብለን አነሳን። ጥሩ የሆነ እይታ እዛ ውስጥ እንዳገኘን ተስፋ አደርጋለሁ። መጨረሻ ላይ አነሳነው ለተነሳንበት የቤተክርስቲያን መትከልና ማሳደግ አገልግሎት መጽሐፍ ቅዱሳዊ መሰረትና ሽፋን አለን ወይ ብለን ጠየቀን። ይሄን መልስ የሰጠን የራሱ የኢየሱስ ክርስቶስ አገልግሎት ነው። ኢየሱስ ለስብከት ለማስተማርና አስተምሮ ሰዎችን ለመላክ ትልቅ ስፍራ ሰጥቷል። ይሄ በኋላ ለምናየው ለቤተክርስቲያን ተከላና እድገት አይነተኛ የሆነ መሰረት ነው። በቀጣዩ ሳምንት ደግሞ ከአስተምሮቱ ተነስተን የምናያቸው እውነቶች ይኖሩናል። ጌታ ኢየሱስ ይባረካችሁ።